የመቀሌው ጉዳይ ታሪኩ ሌላ ሆነ። ሰሞኑ መቀሌን ተቆጣጥሮ የነበሩት የተወሰኑ ታጣቂዎች ጉዳዩ ከቀጥተኛ የደሞዝ ጥያቄ ጋር ሳይሆን በህወሓት አመራሮች በወታደራዊ ኃይሉና በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መካከል በተፈጠረ ልዩነት መሆኑን የሚያመለክቱ መረጃዎች እየወጡ ነው። ታጣቂዎች ወደ መቀሌ መሃል ከተማ የሚዘለቁት በህወሓትና በታጣቂዎች ወታደራዊ አመራሮች ትብብር እንደዚሁም ከጀነራል ታደሰ ወረደ እውቅና ውጭ መሆኑን የሚያመለክቱ መረጃዎች በመውጣት ላይ ናቸው። መሳሪያ ከመጋዘን ተሰጥቷቸውና ወታደራዊ ስምሪትን ተከትለው በስርዓቱ መቀሌ የገቡ ታጣቂዎች መሆናቸውን ከስፍራው እየወጡ ያሉት መረጃዎች እያመለከቱ ነው። በዚህም የራሳቸውን የፕሬዝዳንቱን ጽህፈት ቤት የመቆጣጠር ከተማውን ስጋት ውስጥ የመክተትና መገናኛ ብዙሃንን በመቆጣጠር አቅማቸውን የማሳየት እንቅስቃሴ ውስጥም ገብተው ታይተዋል። በጀነራል ታደሰና በነደብረጽዮን ቡድን ውስጥ የታየ ግልጽ የአቋም ልዩነት ነውም ተብሏል። በዚህ ሁሉ ሂደት ውስጥ ግን ክልሉን በጊዜያዊ አስተዳዳሪ ፕሬዝዳንትነት የተሾሙት ሌተናል ጀነራል ታደሰ ወረደ አንዳች አይነት ድምጻቸውን እንዳያሰሙም ተደርገዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንና ጓዶቻቸውን ከጊዜያዊ አስተዳደሩ አመራርነት ለማስወገድ ከህወሓት ሰዎችና ከትግራይ ታጣቂዎች ወታደራዊ አመራሮች ጋር በጋራ እየሰሩ ነበር በሚል በአቶ ጌታቸው ረዳ እንደዚሁም በጀነራል ጻድቃን ገብረትንሳኤ ጭምር ወቀሳ የሚደርስባቸው ሌተናል ጀነራል ታደሰ ወረደ እሳቸውም ተመሳሳይ ዕጣ የደረሰባቸው መሆኑ ታውቋል። በጽህፈት ቤታቸው ሳይቀር በታጣቂዎች እንዲያዝ የተደረገው ሌተናል ጀነራል ታደሰ ወረደ ይህንኑ ክስተት በተመለከተም አንዳንዶች እንደ መፈንቅለ መንግስት ቢቆጥሩትም እስካሁን ባለው ሁኔታ ግን እሳቸው ድምጻቸውን ያሰሙበት ሁኔታ አለመኖሩ በርካቶችን አስገርሟል። አንዳንድ ክስተት ሲኖር ብቅ ብለው ማብራሪያ የሚሰጡት ጀነራል ታደሰ በዚህ ወሳኝ ክስተት ውስጥ እንዴት ዝም አሉ የሚለው ጉዳይ እያነጋገረ ነው። መረጃዎች የሚያሳዩት የኤርትራ መንግስት ያዋጣናል ያሉና ትዕዛዝንም ከአስመራ የሚቀበሉ ወታደራዊ አመራሮችና የህወሓት ሰዎች ጀነራል ታደሰን በለዘብተኝነት የከሰሱ መሆኑን ነው። ሌተናል ጀነራል ታደሰ ወረደ ከአዲስ አበባ ሹመትን ተቀብለው መቀሌ ሲገቡ ከተቀበሏቸው ኃላፊነቶች መካከል አንደኛው ከኢትዮጵያ ሉዓላዊነት ጋር በተያያዘ ያልተገባ ግንኙነትን ማድረግን በተመለከተ አጥብቀው መከላከል የሚገባቸው መሆኑን የሚያመለክት ነው። በአንድ መልኩ የፕሪቶሪያው ስምምነት በተሟላ መልኩ ይከበር፣ በሌላ አቅጣጫ ደግሞ የፕሪቶሪያው ስምምነት በህዝብ የተመረጠን የክልል መንግስት በማፍረስ ከ4 ኪሎ በሚሾም ምስለኔ እንድንተዳደር አድርጎናል የሚሉት እነ ደብረጽዮን የዛሬ 5 ዓመት አካባቢ የተካሄደውን ምርጫ ተከትሎ ደብረጽዮን ፕሬዝዳንት የሆኑበት መንግስትን የመመለስ እቅድ ያላቸው መሆኑም ነው የሚነገረው። ይህ ከሆነ የፕሪቶሪያው ስምምነት ሙሉ በሙሉ የሚፈርስም ይሆናል። የፕሪቶሪያው ስምምነት የቀደመው ከፌዴራሉ መንግስት እውቅና ውጭ የተካሄደው የወቅቱ የትግራይ ክልል ምርጫ ውድቅ መሆኑንና ትግራይም እስከ ቀጣዩ ምርጫ ድረስ ከሁሉም የተውጣጡ አካላት በሚቋቋም ጊዜያዊ አስተዳደር የምትመራ መሆኗን ነው። በዚህ ሂደት ውስጥ ደብረጽዮን የክልሉ ጊዜያዊ መንግስት ፕሬዝዳንት ሆናለሁ ብለው ቢያስቡም በጠቅላይ ሚኒስትር አብይ አህመድ ፊት ይሁንታን አላገኙም። ጌታቸው ረዳ መሾማቸው የመቀሌውን የፖለቲካ መገፋፋት አንሮት የቆየ ሲሆን በአቶ ጌታቸው ምትክ ጀነራል ታደሰ ቢሾሙም አሁንም ተመሳሳይ ውጥረቶች ተፈጥረዋል። በክልሉ ፖሊስ ኮሚሽን የፖሊስ አባላት የውስጥ ጸጥታው የሚጠበቀው መቀሌ በአሁኑ ሰዓት በእነ ደብረጽዮንና በሌሎች የታጣቂዎቹ አመራሮች በሚመሩ ታጣቂዎች ቁጥጥር ስር እንደሆነች ትገኛለች። ጀነራል ታደሰም ድምጻቸውን እንዳጠፉ ነው። የፌዴራሉ መንግስትም ያለው ምንም ነገር